እኔ ያልገባሁበትን ነገር ግን በኤአይ ብቻ የተሰራው ማስታወቂያ ላሳያችሁ። Beltswell Preytex is here. Ryzen 7 9800X3D RTX 5090. This is insane. እንደተመለከታችሁት እኔ ካሜራ ውስጥ አልገባውም ራሱ ነው ይሄ ማስታወቂያ ሰርቶ የሰጠኝና ለቲክቶክ ሾፕ ሊሆን ይችላል እንዲሁም ደግሞ ዓለም አቀፍ ስራዎች መስራት የምትፈልጉ ካላችሁ ከዚህ በኋላ በሀገር ውስጥ መገደብ አንፈልግ ለምትሉ ካላችሁ በኤአይ ብቻ ይሄን የመሰለ ራሱ ማስታወቂያ መስራት ትችላላችሁ ማለት ነው። ይሄን ዛሬ መስራላችሁ በጣም ቀለል ባለ ዲቴል ባልሆነ መልኩ ነው። አስቡት ደግሞ ዲቴል አድርጌ መስራላችሁ ምን ያክል ይሄ አኒሜሽን ሊለወጥ እንደሚችልና ይሄን ነገር ምን ሰራው በሂግስፊልድ ማርኬቲንግ ስቱዲዮ የሚባል በራሳቸው ባዘጋጁት ከዚህ በኋላ ማንኛውም አይነት ፕሮዳክትን እዛ ላይ አስገብተን በፈለግን መልኩ አድርገን እኛ ራሳችን ማስተዋወቅ እንችል የምናደርግበት ትልቅ የሆነ መንገድ ነው ማለት ነው። ከዚህ በኋላ ዓለም አቀፍ ማስታወቂያ ሰሪዎች መሆን እንችላለን። የራሳቸው ፕሮዳክት ሊሆን ይችላል እንዲሁም ደግሞ በአፊሊየት የሚሰሩ ወይም ደግሞ በመጋበዝ የሚሰሩ የተለያዩ ፕሮዳክቶች ካሉ እኛ ሳንነካቸው በዚህ መልኩ አድርገን መስራት እንችላለን ማለት ነው። አስቡት ካላችሁ ብዙዎቻችሁ የምትጠብቁት ደግሞ እነ ቲክቶክ ሾፕ አሉ። ከዛም አልፎ ደግሞ የተለያዩ እንደዚህ ኦንላይን መሸጫ ፕሮግራሞች አሉ ማለት ነው። እዛ ላይ ዓለም አቀፍ ላይ እናንተን ራሳችሁን ያሳተፋችሁ መስራት የምትፈልጉ ካላችሁ አይ ቲንክ የሆነ ያክል ዶላር ይሰራበታል የተስፋ አደርጋለሁና እናንተ ይሄን ነገር እንድታረጋችሁ መስራት እንደምትችሉ በስልካችሁ መጠቀም ትችላላችሁ። ነገር ግን ለእናንተ ዲቴል እንድታያችሁ በቢሲያችሁ አሳያችኋለሁ ማለት ነው። ቅድም ያሳያችሁን እንዴት አድርገን እንደምሰራ ታሳያችኋለሁ። እንግሊዘኛ እያወራሁ ሁሉ ማለት ነው እንደምትመለከቱት እኔ ምንም የገባሁበት ነገር የለም። ራሱ ነው የጻፈልኝ፣ ራሱ ነው የተናገረልኝ። አሁን አሳያችኋለሁ። ያልገባችሁ ነገር ካለ ግን ራሳችሁ ቪዲዮውን ያያችሁ የተከታተላችሁ ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ ፕሮሰሱ እናልፋለን። እንደምትመለከቱት በመጀመሪያ ደረጃ ወደ ማስታወቂያው ከመግባታችን በፊት ወይም ደግሞ እናንተ ፊታችሁን ከዚህ በኋላ ቪዲዮ ላይ ሳትቀምጡ ካሜራ ላይ ሳትቀምጡ ለመስራት እንደዚህ ካራክተር ሺት ያስፈልጋችኋል ማለት ነው። በደንብ የተሰራ አይደለም ለእናንተ በችኮላ ያሳያችሁ፣ እናንተ ግን ከዚህ የተሻለ አድርጋችሁ መስራት ትችላላችሁ። ስለዚህ አሁን እኛ ልናደርግ የምንችለው ምንድነው ይሄን ነገር ለመስራት በመጀመሪያ ደረጃ ወደ ሂግስፊልድ እንገባለን ማለት ነው። እኔ ሞካከርኳቸው እንደምታያቸው እነዚህ ሁሉ ካራክተር ሺቶች አሉ ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው። ስለ ሂግስፊልድ መቼም አብዛኞቻችሁ አታውቁም ብዬ አልጠራጠርም። ምክንያቱም በጣም ብዙ በኤአይ በጣም ብዙ ነገር እየተሰራበት ነው። ቅድም ያሳያችሁ ማስታወቂያ ቪዲዮ ያለ ምናምን እያንዳንዱ ነገር እዚህ ውስጥ ነው የሚሰራበትና ስለዚህ ወደ ሂግስፊልድ ከመጣችሁ በኋላ የተለያዩ ፕራይሲንግ ሲስተሞች አሉት። ነገር ግን እናንተ ዓለም አቀፍ ስራ ከዚህ በኋላ መግባት ከፈለጋችሁ ለምሳሌ ግዝም የሞካከራቸው ናቸው እነዚህና እንደዚህ አኒሜሽን መሞከር ከፈለጋችሁ ለውጮች ለዩቲዩብ አውቶሜሽን ሊሆን ይችላል፣ ለቲክቶክ አውቶሜሽን ሊሆን ይችላል። ይሄ ፕላትፎርም ለእናንተ አሪፍ ሊሆን ይችላልና የቅድሙን ፎቶ አጠቃላይ እዚህ ላይ ያለውትን አምታችሁ እዚህ በሪፈረንስ ታስገቡታላችሁ ማለት ነው። አፕሎድ ኢሜጅ ያላችሁ ልክ እነዚህ ሁሉ ታስገባላችሁ ማለት ነው። ሶ ካስገባችሁ በኋላ ይሄ የምትመለከቱትን ፕሮምፕት ማለት ነው ዲስክሪፕሽን አስቀምጥላችኋለሁ በደንብ እየሰማችሁ ማለት ነው። ከዛ ምን ታደርጋላችሁ እዚህ ላይ መታችሁ ይሄን 16 በ9 ታረጉትና እስካሁን ያሳያችሁ በአጠቃላይ በስልካችሁ መስራት ትችላላችሁ። ልክ እንደዚህ ካደረጋችሁ በኋላ እቺን ያመጣችሁ አደረጋችሁ እዚህ መታችሁ ፕሮሰንት ታደርጉበት ሰዓት እንደዚህ ይሰጣችኋል። ከዚህ መካከል እናንተ አንዱን መርጣችሁ መጠቀም ትችላላችሁ ማለት ነው። ሶ ይሄን ካደረጋችሁ በኋላ ሂግስፊልድ ላይ እዚህ የምትመለከቱት ማርኬቲንግ ስቱዲዮ የሚላል ማለት ነው። ማርኬቲንግ ስቱዲዮ ማለት ከዚህ በኋላ ገብቼ ትንሽ ነገር ላሳያችሁ። አንድ ጀነሬት ያረኳት ቪዲዮ ስለነበረች ከዚህ በፊት ያችን ብታዩት ደግሞ በጣም ትገረማላችሁ ማለት ነው። ዝም ብዬ የሆነ ሄድሴት ያመጣውና እኔ ጋይስ ምንም ጣልቃ ገባሁበት ነገር የለም። ሄድሴቱን ሰጠሁት። በቃ እንደምትመለከቱት እዚህ ሄድሴት ብቻ ነው የሰጠሁት፣ ሌላ ነገር አልሰጠሁትም። አበቃ ላሳያችሁ። This Ozino wireless headset is my go-to. 2.4 GHz audio, flip mic, 40-hour battery, works on PC and PS5. This Ozino wireless headset እንደምታዩት በዚህ መልኩ አድርጎ ሰርቶልኛል ማለት ነው። ነገር ግን ለምን በእኛ እንሰራውን በሚል ነው ዛሬ ያመጣሁላችሁ። ስለዚህ አቫታር ላይ እንገባለን። አቫታር ላይ ምን አድርጌያለሁ ራሴ መርጫለሁ ማለት ነው። ስለዚህ የራሴ ፎቶ ይሄኛው ማድረግ እችላለሁ፣ ነገር ግን ይሄኛው መርጫለሁ። እናንተ እንዴት አድርገን እናስጀምራለን ካላችሁ ክሬት አቫታር ትሉታላችሁ። መቀጠልም ቅድም ካልኳችሁ ማለት ነው እዚህ መታችሁ አንዱን ሪፈረንስ ኢሜጃችሁ ማለት ልክ እንደዚህ መታችሁ ይሄን ዳውንሎድ ካደረጋችሁ በኋላ እዛ ዳውንሎድ ይደረግላችኋል። ስለዚህ ተመልሳችሁ መታችሁ እዚህ ላይ አፕሎድ ማድረግ ትችላላችሁ። ይሄን ነክታችሁ ማለት ነው በምትነኩበት ሰዓት ወዲያውኑ እዚህ መታችሁ አፕሎድ ማድረግ ትችላላችሁ። እንዲሁም ደግሞ አይ ፊታችን ማስገባት አንፈልግም በቃ እኛ ምንም ፊታችን ሳናሳይ መስራት እንፈልግ የምትሉ ካላችሁ ደግሞ እዚህ ላይ መታችሁ ያንግ ጂሲ መታችሁ እዚህ ላይ ማለት ነው የምትፈልጉት ነገር ዲስክራይብ አድርጋችሁለት ለምሳሌ ያክል ያንግ ገር ሊሆን ይችላል፣ የሆነ አዳልት የሆነ ሽማግሌ ሰው ሊሆን ይችላልና የምትፈልጉት መርጣችሁ ብቻ እዚህ ላይ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ግን ኦልሬዲ አርጌ ስለጨረስኩ ማለት ነው እዚህ ላይ ያለውን ነገር ምን አደርጋለሁ ማለት ነው ይሄን መርጫለሁ። ስለዚህ አቫታር ይሄን አደርጋለሁ። ክሊክ ስልበት እዚህ ላይ አቫታር ያስቀምጥልኛል ማለት ነው። ወይም ደግሞ ድጋሚ ቢካለኝም እንደምትመለከቱት እዚህ መጥቼ ሴሌክት አቫታር ነው ማለት ነው። ስለዚህ አሁን ቀጣይ ሊሆን የሚችለው ፕሮዳክት መምረጥ ነው ማለት ነው። እዚህ ላይ የምትመለከቱት ፕሮዳክት መምረጥ ትችላላችሁ። ለምሳሌ ያክለውን የሀገር ውስጥ ማንኛውንም ቃል ታስገቡበት ትችላላችሁ ዲስክራይብ አድርጋችሁለት። ከፈለጋችሁ ደግሞ የውጭ ሀገር መስራት ከፈለጋችሁ ምን ታደርጋላችሁ መሰላችሁ? ለምሳሌ አሁን እዚህ ላይ የምትመለከቱት አማዞን አለ። አማዞን ገባና የምትፈልጉትን የእናንተ ፕሮዳክት ለምሳሌ እንመርጥ። ዛሬ ከእናንተ ጋር ብንመርጥ አይደለ? ስለዚህ እኔ ጌሚንግ ፒሲ አስቤ ነበር፣ ነገር ግን ለምሳሌ ጌሚንግ ላፕቶፕ ሊሆን ይችላል። እንደምትመለከቱት ጌሚንግ ላፕቶፕ ልበለው። ስለዚህ ሰርች አደርጋለሁ። በ$1049 የሚሸጥ አንድ ላፕቶፕ አለ ማለት ነው።
ስለዚህ ላፕቶፕ እናደርገዋለሁ ማለት ነው። ኮፒ ሊንክ አደርገዋለሁ ላሳያችሁ ጋይስ። ኮፒ ሊንክ አደርገዋለሁ። ስለዚህ ወደዚህ መልሳለሁ። እዚህ ከመጣሁ በኋላ አምጥቼ ሊንኩን እዚህ ላይ ሰጠዋለሁ ማለት ነው። በቃ ከዛ ምን አደርገዋለሁ? እቺን ነካታለሁ፣ ይሽከረከራል። ይሄ ነገር መጠቀም የምትችሉ በአብዛኛው ለምሳሌ አሁን ቲክቶክ ሾፕ ለምትሰሩ ሰዎች ይሄን ለምሳሌ ማሳየው ቲክቶክ ሾፕ መስራት ለምትፈልጉ ሰዎች በጣም ይጠቅማቸዋል። የተለያዩ አፍሊኤት ፕሮግራሞችን የውጭ ኢንተርናሽናል ኮንቴንት ክሬተር ለምትፈልጉ ከዚህ በኋላ ጨዋታችን በሀገር ውስጥ ብቻ ሳይሆን እንደየትም ዶላር የሚያሰሩ ነገሮችን የምንፈላለግን መሞከር አለብን ብዬ አስባለሁ ማለት ነው። ከቻልን ፊታችን ያሳየን ካልቻልም ደግሞ በእንዴት መልኩ አድርገን ማለት ነው። ስለዚህ አሁን ፕሮዳክቱን ክሬት እያደረገልን ነው። እስካሁን ድረስ ግን ሰብስክራይብ ካደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ተጨማሪ ብዙ አይነት በዚህ መልኩ የሚሰሩ ፕሮግራሞች ያዘጋጀውላችሁ እገኛለሁ። ከዚህ በኋላ ከቻልኩኝ በሳምንት 3 እስከ 4 እንደዚህ መስራት እሞክራለሁ። ከከበደ ደግሞ እንትን ለማለት እሞክራለሁ ማለት ነው። እንደምትመለከቱት ፊልድ ትኩረት ብሎኛል ማለት ነው። አንዳንድ ጊዜ ሊያስቸግር ይችላል። ስለዚህ ምን ታደርጋላችሁ ማለት ነው። ለምሳሌ እስቲ አሁን ይሄን ጌሚንግ ፒሲ እስካሁን ሰራሁበትም እንምረጠው ማለት ነው። ሴሌክት አደረጉት። በቃ እንደ ሴሌክት የምታደርጉት ማለት ነው። ሴሌክት አደርገዋለሁ። ሪዞሉሽን የሆነ ማለት ነው። ሲኒማቲክ የሆነው 21:9 ነው። ስለዚህ 21:9 እናደርገዋለን። ስለዚህ ጥራት እንጠይቃለን። 1080 ካደረግነው በጣም ክሬዲት ይወስድብናል። ስለዚህ ኦልሞስት ወደ እጥፍ ነው የሚያደርግብን። ስለዚህ ይሄኛው በጣም በቂ ነው ማለት ነው። የ8 ሰከንድ ማስታወቂያ ብንሰራ ኖርማል ነው። 10ም 9 ማድረግ እንችላለን። ለምሳሌ 9 ሰከንድ እናደርገው። ከዛ በኋላ ደግሞ እዚህ ከመጣን በኋላ እንደምትመለከቱት ኢሜጅ ሎድ ሊያደርግልኝ አልቻለም። ለምን እንደሆነ አልገባኝም። ነገር ግን ለእናንተ መናገር አቅተኝም። ስለዚህ ጋይስ ቅድም ያልኳችሁን ላሳያችሁ ማለት ነው። በዩጂሲ ኮድ ልክ እንደዚህ ፕሮግራም ልትሰሩ ትችላላችሁ ማለት ነው። ቅድም ያሳያችሁ ጌሚንግ ፒሲ በዚህ መልኩ ልትሰሩበት ትችላላችሁ። ወይም ደግሞ እንደዚህ ደግሞ ጽድት ያለ ማስታወቂያ እናንተ ሳታስገቡ ልትሰሩበት ትችላላችሁ ማለት ነው። ይሄ እኔ ጋይስ መከራችሁ እንደሆነ ታውቃላችሁ። ይሄን ብቻ በመጠቀም ራሱ ለሀገር ውስጦች ራሱ ከዚህ በኋላ ማስታወቂያ ልንሰራላችሁ እንችላለን። ግን ሚስጥራችሁን ጠብቃችሁ ማለት ነው። እነሱ ካውቁት በቀላሉ ስለሚሰሩት እናንተ በደንብ ለእነሱ ልትሰሩላችሁ ትችላላችሁ። ለምሳሌ ስልክ ከቨር እንደዚህ መስራት ከፈለጋችሁ በዚህ መልኩ መስራት ትችላላችሁ። በምን አይነት መልኩ ይሰራል ይለናል። ስለዚህ እኔ ዛሬ በአንቦክሲንግ ልስራው። እስቲ በአንቦክሲንግ አደረኩት። ከዛ በኋላ እዚህ መጥቼ ጀነሬት ባለው ማለት ነው። ማወቅ ያለባችሁ ነገር አሁን እያሳየኋችሁ ያሉት ነገር በጣም ፐርፌክት አይደለም። ምክንያቱም ለምንድን ነው እዚህ የምትመለከቱት እዚህ ላይ ማለት ነው የተለያዩ ፕሮምፕቶች ማስገባት እንችል ነበር። ምን ማውራት እንዳለብኝ ማስገባት እችላለሁ። ምን መናገር እንዳለብኝ፣ ምን ማመላከት እንዳለብኝ መስራት እችላለሁ። ነገር ግን በራሱ እንዲሁ ይሰራል የሚባል ራሱ በዚህ መልኩ አድርጎ ሊሰራልን ይችላል በሚለው ነው ዛሬ ይሄን ነገር እያሳያችሁ የምንገኝ ማለት ነው። ስለዚህ ይሄን ነገር ካወቃችሁ በጣም ቀላል ነው። እስኪ ደግሞ ሪዛልቱን አብረን የምንመለከተው ይሆናል ማለት ነው። እንደተመለከታችሁት ምንም ሳልነግረው በራሱ ማለት ነው። አሁን ላሳያችሁ ጋይስ። አሁን ድምጼ ይለያል ትንሽ እንዴት አድርገን እንደምናስተካክለው አሳያችኋለሁ። ከቅርቡ ደግሞ አማርኛ ሊጨመር ይችላል። ነገር ግን እኛ የውጭ ኮንቴንት መስራት የምንፈልግ የኔ ድምጽ ውጭ ያለው ሰው ሊያውቀው አይችልም። ነገር ግን ያንን እንዴት አድርገን እንደማስተካክለው ላሳያችሁ። እዚህ ነው የምትመለከቱት ኢለቨን ላቭስ ይባላል። እዚህ እንዳላችሁ ማስተካከል ትችላላችሁ። ድምጻችሁን በዚህ ማለት ቼንጅ ቮይስ ላችሁ እዚህ ላይ መታችሁ ማለት ነው። ቼንጅ ቮይስ አድርጋችሁ አድ ቮይስ አድርጋችሁ የራሳችሁ ማለት ነው። ዝም ብላችሁ የሆነ እንግሊዝኛ ያወራችሁ ያለበት አስገብታችሁ ክሎ ማድረግ ትችላላችሁ እዚህ ላይ ማለት ነው። በጣም ቀላል ነው። ከፈለጋችሁ ደግሞ ቋንቋችሁ መቀየር ትችላላችሁ። አሁን ደስ የሚል መልኩ ማለት ነው። ለምሳሌ ያክል አሁን እንደምታዩት እዚህ ላይ ትራንስሌት ሚላልና ጣሊያንኛ እያወራችሁ ማድረግ ትችላላችሁ። ስፓኒሽኛ ሀገር ሙሉ መቆጣጠር ትችላላችሁ ማለት ነው። ይሄ በእኛ ዘመን የተሰጠን በጣም ትልቅ እድል ነው በኤአይ ደረጃ ማለት ነው። ስለዚህ እንደምትመለከቱት አሁን ይሄኛው በቃ የውጭ በቃ ትላልቅ ኮንቴንት ክሬተሮች የሚሰሩት ማስታወቂያ የሚመስል ትንሽ ካርቶን ሲላጥ ፍጥነት አለው። ነገር ግን እሱ ኖርማል ነው። በተለያዩ ቀረጾች፣ በተለያዩ አንግሎች፣ በተለያዩ ትሬኒንጎች ይስተካከላል ማለት ነው። እናንተም እንድትለምዱ ስለምፈልግ ነው። ይሄን ነገር ምን ታደርጋላችሁ? እዚህ መታችሁ ክሊክ እናደርገውና ዳውንሎድ እናደርገዋለን። ዳውንሎድ ካደረግን በኋላ ወደ ኢለቨን ላቭስ እንመጣና ኢለቨን ላቭስ ደግሞ ሌላ ፕላትፎርም ነው። ይሄ ደግሞ ለቮይስ የምንጠቀምበት ነው። ብዙዎቻችሁ ወደ ውጭ ኮንቴንቶች የምትገቡ ከሆነ እነዚህ ነገሮች ታውቋቸው ይገባል ማለት ነው። ስለዚህ ከመጣችሁ በኋላ ሁሉንም ዲስክሪፕሽን ላይ ማስቀምጥላችሁ እንዳትጨናነቁ። ቮይስ ቼንጀር ገባውና እዚህ ላይ መጥቼ የመጀመሪያው ቪዲዮ ያስቀመጥኩለትና ከዛ የራሴ ድምጽ ስላለ ቀየርኩት ማለት ነው። አሁን ስሙት። እኔ እንግሊዝኛ እያወራሁ ማለት ነው። አክሰንቱ ትንሽ ሊለያይ ይችላል። ነገር ግን ለውጭ ስለምሰራው አክሰንቴን ፐርፌክት መሆን አለበት። ስለዚህ ስሙት። Built-Swarm Preytex is here. Ryzen 7 9800X3D RTX 5090. This is insane. This is insane. እንደተመለከታችሁ ነው። ስለዚህ ምን እናደርጋለን? ይሄንን ዳውንሎድ አድርጌያለሁ። ስለዚህ ወደ ካፕከት ከፍቻለሁ ወይም ደግሞ እናንተ ኤዲት ወደምታደርጉበት ከፍታላችሁ። በመቀጠል እዚህ መጥቼ ወደ ዳውንሎድ እገባለሁ ማለት ነው። ዳውንሎድ ከገባ በኋላ እነዚህ ሁለቱን አምጥቼ እዚህ ላይ ተመሳሳይ ስለሆነ ማለት ነው ፔስት አደርጋቸዋለሁ። ስለዚህ የመጀመሪያ ቪዲዮዎችና ልክ እንደዚህ አድርጌ ያስቀመጥኳቸው ማለት ነው። ስለዚህ ምን አደርጋለሁ? እዚህ ላይ መጣና የዚህኛውን ቮይስ ወይም ደግሞ የኦዲዮ ቮሊዩም እዚህ አደርጋለሁ ማለት ነው። በቃ ጨረስኩ። አሁን ስሙት። የኔ ድምጽ ነው የሚመስል። በቃ ላሳያችሁ። Ryzen 7 9800X3D RTX 5090. This is insane.
ከፈለጋችሁ ሳታወሩ መስራት ትችላላችሁ። ነገር ግን አውርታችሁም ደግሞ ልክ እንደዚህ መስራት ትችላላችሁ ማለት ነው። የተለያዩ መንገዶች መስራት ያለ እኔ ዛሬ በአንቦክሲንግ የሰራሁት ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ራሳችሁን መለወጥ እንዲሁም ደግሞ ለራሳችሁም የተለያዩ ትሬኒንጎች መስጠት ትችላላችሁ ማለት ነው። ከዚህ በኋላ ደግሞ የሚሰማችሁ ነገር ካለ ዳጊ እንደዚህ ቀጥል የምትሉ ካላችሁ ደግሞ እቀጥልላችኋለሁ ማለት ነው። ነገር ግን እንዳያችሁት ፕሮምፕት በደንብ አላስገባውለትም፣ የተለያዩ ዲቴሎች አላስገባውለትም። ነገር ግን በዚች በቀላሏ ብቻ ራሱ ልክ እንደዚህ ከሰራልን ምን ያክል ደግሞ በደንብ አዘጋጀው እናንተም ደግሞ ትገምታላችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቴንኪው